ሰውነታችንንም እስከምንዘነጋበት ያለንበት ጊዜ ነው። መጽሐፉ ኢትዮጵያዊነቱን ነብር ዥንጉርጉርነቱን እንደማይለቁሉ ኢትዮጵያውያን መሃል የነበረው ወኔ ኢትዮጵያ ውስጥ የነበረው ድፍረት ኢትዮጵያ ውስጥ የነበረው አንድነት በከፊልም በቀጥታም ሆነ በተዘዋዋሪ እየጠፋ ያለበት ሁኔታ ነው። ኢትዮጵያ ከ3000 ዓመት በላይ ታሪክ ያላት ሀገረ እግዚአብሔር እንግዳን አክባሪ እንግዳን ተቀባይ ጠላቶቿ ሲመጡ አንበርክካ ምሳቸውን ሰጥታ ያስተናገደች ለ1000 ዓመት ብሉይ ኪዳንን ለ2000 ዓመት ሐዲስ ኪዳንን የተቀበለች በአጠቃላይ ከ3000 ዓመት በላይ ታሪክ ያላት ብዙዎቹ በመረጃ የተደገፈ ታሪካቸውን ለኢትዮጵያ ብሎም ለጥቁር ዘር ለአፍሪካ የገለጹበት ጊዜ ነበረ። በአሁን ሰዓት ግን እንደምናየው የማይደፈረውን ጌታ ኢየሱስ ክርስቶስን ይሁዳ እንደደፈረ ሁሉ ነጮችና ጠላቶች ያልደፈሯትን ኢትዮጵያ በራሷ ልጆች ከራሷ መሬት ከበበቀሉት ሰዎች ስትደፈር ስትንገላታ ይታያል። በአጭሩ ለመግለጽ የኛ ሀገር ኢትዮጵያ የብዙ ብሔረሰቦች ኢትዮጵያ የብዙ ሃይማኖቶች በመቻቻል የምትኖር ያለች ኢትዮጵያ በአሁን ሰዓት ጥቂት የማይባሉ ሰዎች ጥቂት የማይባሉ ዘረኞች በሃይማኖት ተቋማት ውስጥ እየገቡ በብሔር ውስጥ እየገቡ ብዙዎችን ለመከፋፈል የደረሱበት ብዙዎችንም እርስ በርሳቸው እንዲፋጁ እርስ በርሳቸው እንዲገዳደሉ ያደረገበት ጊዜ ነው። ቅድም እንዳልኳችሁ ይህንን የመጣብንን ጠላት ይህንን ሳንፈልገው ፈልጋቸዋለሁ ብሎ የመጣብንን ጠላት ማሸነፍና ድል ማድረግ የምንችለው እንደ ደሃ ጥር በመበታተን ሳይሆን በአንድ ላይ ሆነን ለአንዲት ኢትዮጵያ ለአንዲት ዓላማ በጋራ ሆነን የምንሰራው ስራ ብቻ ነው። ዋልድባ የሚባል ገዳም መነኮሳቱ ባለን መረጃ መሰረት ብዙዎቹ ያሉበት አይታወቁም። አርዲቱ እየተንገላቱ ነው። ብዙዎቹም ከወያኔ ክንድ አምልጠው በየበረሃው በየጫካው ሸሽተው ለአናብስትና ለአናብርት የተበሉበት ሬሳቸው እንኳን እንደማይገኝበት ሆነው የተሰደዱ እንዳሉ መረጃ ሊኖረን ይችላል። ስለዚህ ይህ ዋልድባ ኢትዮጵያ ላይ ቅድስት ድንግል ማርያም በስደት በመጣችበት ሰዓት ላይ ኢትዮጵያውያን መነኮሳት አልጋቸውን ለቀው ኢትዮጵያውያን አርዲት የእመቤታችንን እግር አጥበው ኢየሱስ ክርስቶስንና ማርያምን የተቀበለ ገዳም ቋርፍ ብቻ የሚመገቡት መነኮሳት በጾም በጸሎት ተወስነው የሚኖሩት መነኮሳት ዛሬ ገዳማቸው ተደፍሮ ንብረታቸው ተዘርፎ ቋርፍ ብቻ ሲበላበት የነበረው ገዳም እነሆ ስኳር እንሰጣቸዋለን ተብለው መነኮሳቱ በመንገላታት ላይ ይገኛሉ። ቅድም እንዳልኳችሁ በመጽሐፍ ቅዱስ ላይ ጌዲዮን የሚባል ለእስራኤላውያን የቆመ ጀግና ወንድ ነበረ። እነዚህ እስራኤላውያን በግፍ ሲንገላቱ የሕዝቤን መንገላታት አላይም ብሎ ወታደር ይዞ ብዙ ወታደር አይደለም ጥቂት ሰዎችን ይዞ እግዚአብሔር ድል እንዳደረገ እግዚአብሔርም ከሱ ጋር አድሮ እንዳሸነፈ እናውቃለን። ስለዚህ እያንዳንዳችን እዚህ ያለ ነው በሀገር ቤትም ያለ ነው ሰዎች ብንሆን ስለ ሀገራችን ሳንፈራ የማንንም ብሔር ሳንፈራ ወያኔነቱ እንደሆነ እየታወቀ አጥፊ እንደሆነ እየታወቀ የምንቃወመው ከሆነ ወደ ኋላ ምንም ማንል ከሆነ ጥሩ ነገር እናገኝ እንችላለን። ስለዚህ ለጳጳሳት በሀገር ቤት ውስጥም በውጭም ያሉ ጳጳሳት ለጵጵስናቸው መነሻው ምንኩስና ነው። ለምንኩስናው ደግሞ ገዳም ነው። ገዳም የሌለበት ምንኩስና ገዳም የሌለበት ጵጵስና የለምና እባካችሁ በሀገር ውስጥም ሆነ በውጭ ያሉ ጳጳሳት ይህንን ማውገዝ የሚገባቸዋል የሚል እምነት አለ። ምክንያቱም አባቶቻችን እንደና አቡነ ጴጥሮስ ያለ ለፋሽስት አልገዛም ብሎ ጣሊያንን ድል እንዳደረገ ሁሉ በአሁን ሰዓትም በሀገር ቤትም በውጭ ያሉትም ጳጳሳትና የሃይማኖት አባቶች ኢትዮጵያን እንደ ውስጥ ለውስጥ ምስጥ እየበላት ላለው ለወያኔ
አልገዛም እምቢ ሊል ይገባል። ያንን ካላደረግን በስተቀር አሁንም ተነጣጥለን ነው የምንኖረው። ስለዚህ በሚቻለን አቅም በሚቻለን ሁኔታ ባለን አቅም ሁሉ ሁላችን ተባብረን ይሄንን አገራችንን የተወረረችውን ነፃ ማድረግ አለብን። እባካችሁ እናንተ የምትሰሙ ሰዎች እውነት ነው የምላችሁ፣ ገዳማቱ ተመዝብረዋል፣ ቅርሳችን ጠፍቷል። ኢትዮጵያ የ3000 ዓመት ታሪክ አላት ብለን ስንናገር ምናልባት በህሊናቸው ያይደለ በሆዳቸው አድረው የኢህአዴግን ወይም የወያኔን ጉዳይ የሚያስፈጽሙ ምሁራን ፖለቲከኞች ኢትዮጵያ ከ100 ዓመት በላይ ታሪክ የላትም የሚለው ማስረጃ ያለው ዋልድባ ነው። ስለዚህ ዋልድባን ማጥፋት ማለት የኢትዮጵያን ታሪክ ማጥፋት ማለት ነው። ገዳማቱን ማጥፋት ማለት የኢትዮጵያን ታሪክ እንዳልነበረ ማድረግ ነው። ስለዚህ ለኢትዮጵያ ታሪክ ህልውና ገዳም ነው። እባካችሁ እናንተ ፖለቲከኞች በተለያየ አቅጣጫ ያላችሁ ይህንን ገዳም ከነዚህ ወረርሽኞች ከነዚህ በሰው በላዎች እንድትታደጉልን ነው በመነኮሳት ስም እንጠይቃችሁ። አርድእቶች ተገለዋል፣ ተሰደዋል። ስለዚህ ያለ እናንተ ምንም የሚሆን የለምና እባካችሁ እንድትረዱን ነው በእግዚአብሔር ስም የምንጠይቀው። ከዛ በዘለለ ግን ሁላችን የምንተባበር ከሆነ ለወያኔ የማንገዛ ከሆነ ግን እግዚአብሔር ከኛ ጋር ነው። ወያኔ በአሁን ሰዓት ኢትዮጵያ ላይ ያለባት የውስጥ ለውስጥ ምስጥ ነው ብያቸዋለሁ። ቅድም እንዳለው በምንናገርበት ጊዜ ምናልባት ሀገር ውስጥ ለመግባት ለመውጣት ተብሎ ከሆነ እግዚአብሔር መግባታችንን መውጣታችንን በላይ ስለሆነ በላይ ላይ የሚልከው አይታወቅምና እባካችሁ ስለዚህ ሀገር ስለ ቅድስት ሀገር ስለ ኢትዮጵያ ደማቸውን ስላፈሰሱላት አጥንታቸውን ስለከሰከሱላት ስለ ባንዲራ ብላችሁ በሃይማኖት ተቋማት መካከል በሙስሊሙም ሆነ በክርስትናው ፖለቲከኞች የኢህአዴግ ካድሬዎች ጣልቃ ገብተዋል። ሲኖዶሱ ታምሷል። ጳጳሳቱ ደፍረው እንዳይናገሩ ሆነዋል። ምናልባት የዛሬ 2 ዓመት ዘረኝነት ይቁም፣ ዘረኝነት ይጥፋ፣ ቤተ ክርስቲያን ሁሉንም ብሔር ብሔረሰቦች ያካለለች አመራር ይሰጣል ስለተባሉ ብዙ አንድ ጳጳስ ተገለዋል። ዛሬም ዕለት ዕለት የሚፈሩና የሚደነግጡ አሉ። ስለዚህ ይህን ነገር መታደግ የምንችለው ሁላችን ነውና እባካችሁ የገዳማትና የአድባራት መጥፋት የኢትዮጵያን ከ3000 ዓመት በላይ ያላትን ታሪክ ወያኔ ለማጥፋት ያቀደው እቅድ ስለሆነ እባካችሁ ይሄንን ሁላችንን ተባብረን እንድንታደገው ነው በእግዚአብሔር ስም የምጠይቃችሁ። ከዛ በዘለለ እስካሁን ድረስ ማለት ነው ዋልድባ አልታረሰም፣ ዋልድባ አልተነካም የሚባል አንዳንድ የህወሓት ሚዲያዎች የሚያሰራጩት ነገር ይኖራል። ነገር ግን እዚያ ያሉት መነኮሳት በቅርብ በርቀትም እንገናኛለንና ከሚፈርሱ አብረንታት የሚባል ትልቅ ገዳም አለ። ከነሱ መካከል ማርገዝ ቅዱስ ሚካኤል፣ ድል ሰቆቃ አቡነ አረጋዊ፣ ሕፃኑ ቅድስተ ቅዱሳን ማርያም፣ ሙሉ ቤት ቅዱስ ሚካኤል ይሄ አብረንታት መድኃኔዓለም አካባቢ ዋናው ገዳም አካባቢ እንዲፈርሱ እንዲወድሙ ታሪካቸው እንዳልነበረ እንዲጠፉ እዛ በድንግልና የሚያገለግሉ መነኮሳት እንዲሰደዱ የታሰበበትና እየሆነ ያለ ነው። እንደገና ደግሞ እኛ እናርሰዋለን ብለን ያሰብነው አባ ነጻ ከሚባል ቦታ ነው ብሎ ወያኔ የሚደነፋልን የሚፈርሱትን አብያተ ክርስቲያናት ዲዋር ግዛ ቅዱስ ተክለ ሃይማኖት፣ ማይ ሸረፋ አቡነ አረጋዊ፣ ማይ ፈረጅ አብየ እግዚ፣ ማይ ዲማ ቅዱስ ጊዮርጊስ፣ ታች ጣና ቅድስት ማርያም፣ ላዩ ኩርማ አቡነ አረጋዊ፣ ጎድጓድ ቅዱስ ጊዮርጊስ፣ ቃሊማ አቡነ ሳሙኤል፣ ቃሊማ አቡነ አረጋዊ፣ ቃሊማ ቅድስት ሥላሴና ማይ አድርቃይ ቅዱስ ሚካኤል አብያተ ክርስቲያናት በወያኔ የታሪክ ማውደም ስትራቴጂ ውስጥ የገባ ለስኳር ምርት ተብለው እነዚህ ዘለዓለም በጾም በጸሎት የተወሰኑበት መነኮሳት የሚሰደዱበት ቦታና የሚፈርሱ አብያተ ክርስቲያናት ናቸው። ስለዚህ እንደ ኢትዮጵያዊነታችን አስገድዶ ይሄንን ነገር በምንችለው አጋጣሚ ባገኘነው ሁኔታ ልንቃወሙ ያስፈልጋል። እኛ አንድ ከሆን እኛ ከተባበር የወያኔ መንግስት እድሜው ረጅም አይደለም አጭር ነው። የአጼ ምኒልክ ቤተ መንግስት የአንድ ዘር የበላይነት ሳይሆን የሚሰፍንበት ኢትዮጵያ ብዙ ብሔር ብሔረሰቦች ያሉባት ሀገር እንደመሆኑ ሁሉን ከሁሉ የተወጣጣ መሪ ሊኖርባት ይችላል። ስለዚህ እባካችሁ ዋልድባ ሙሉ በሙሉ ሳይጠፋ በፊት ስለ ታሪክ ብላችሁ ስለ ኢትዮጵያ ብላችሁ ስለ ባንዲራ ብላችሁ
ስለ እግዚአብሔር ስለፈጠራችሁ ብላችሁ የተሰደዱት መነኮሳት እንዲመለሱ አድርጉልን። የተሰደዱት አርድእት ወደ በዓታቸው እንዲገቡ አድርጉልን። ገዳማችን የሚመለስ ከሆነ እኛም ሀገራችን ገብተን ገዳማችን ጸሎት ማድረግ እንችላለን። ስለዚህ የወያኔ ክንድ አያስፈራችሁ፣ የሰላይ ክንድ አያስፈራችሁ። ተባብረን የህወሓትን ዘረኛውን መንግስት ማጥፋት እንችላለን። ምናልባት ይህን ስንናገር ሃይማኖት በፖለቲካ ውስጥ ጣልቃ አይገባም ይሉን ይሆናል። እርግጥ ቤተ ክርስቲያናችን በቅርቡ እንኳን ስንመጣ የመጽሐፍ ቅዱስን እንተውና በአጼ ምኒልክ በእምዬ ምኒልክ ዘመን እንኳን ጠላት በደፈራት ሰዓት ሀገራችንን ታቦት ተይዘው እንደተጓዙ ግልጽ ነው። ስለዚህ እነሱ ታቦት ይዘው የተጓዙ በዳዊት ዘመን ደግሞ ታቦት ይዞ የተጓዘ ከፍልስጤማውያን ጋር ሲወጋ ታቦት ይዞ የተጓዘ ዳዊት ይህንን አስተምሮናል። ዛሬ እኛ በመካከላችሁ ቁመን ስንናገር ፈሪውን ደፋር ለማድረግ ያልበረታውን እንዲበረታ ለማድረግ እንጂ ፖለቲከኞች ሆነን አይደለም። እርግጥም እናንተ ካልጠነከራችሁ እኛም ቀሚሳችንን አስረን መግባታችን የማይቀር ነው። ስለዚህ ዋልድባን ታደጉልን፣ ስለ እግዚአብሔር ነው የምንላችሁ። ዋልድባን ታደጉልን። እግዚአብሔር ኢትዮጵያን ይባርክልን። እንበርታ እንበርታ። እስከ መቼ የስደት ሀገር? እስከ መቼ የስደት ሀገር? እስከ መቼ ተሰደን ኖራለን? እንደው ሀገሩ እናት አባቱ አይደለም። ባንዲራ ያልናፈቀው ትውልድ የለም። የእናንተን አላውቅም፣ የሆነን ግን የውስጤን ግን ልነግራችሁ እችላለሁ። ስለዚህ መነኮሳቱ እየተንገላቱ ነው። የሃይማኖት አባቶቻችሁ እየተንገላቱ ነው። ለህሊናችን፣ ለአገራችን፣ ለባንዲራችን ብለን የምንሰራ ከሆነ ዋልድባ ከስኳር አምራችነት ዋልድባ ስኳር ሳይሆን የሚመረትባት ጸሎት የሚመረትባት ጾም የሚመረትባት ይሆናል ማለት ነው። ስለዚህ የተሰደዱትን መነኮሳት ወደ ባታቸው እግዚአብሔር ይመልስልን። ከአንበሳ ጋር ከአናብርት ጋር የተታገሉትን መነኮሳት ሁሉ ደማቸውንና እንደዛ አጥንታቸው መከስከሱን ሁሉ እግዚአብሔር አምላክ ደመ ሰማዕታት ያርግልን። እግዚአብሔር ለዘላለም ትኖርልን። ኢትዮጵያ ለዘላለም ትኖርልን። ኢትዮጵያን እግዚአብሔር ይባርክልን። የመነኮሳቱ በስደት ላይ ያሉት የሚንገላታቱ የመነኮሳት በረከት ሁሉ ከሁላችን ጋር ይሁን። በዚሁ አጋጣሚ ግን ለታሰሩት ለሚንገላቱት ስለ ኢትዮጵያ ብለው የጻፉትን ነፃነታቸውን ያጡትን በየእስር ቤቱ ለሚንገላቱት ራሳቸውን ስለ ኢትዮጵያ መስዋዕት አድርገው ያላቃጠሉት ለሚንገላቱት ሁሉ እግዚአብሔር ጽናቱን ይስጥልን። ሁላችንም በጸሎታቸው እንድናስብ ነው በዚሁ አጋጣሚ ለማሳሰብ ፈልገው። እግዚአብሔር ከሁላችን ጋር ይሁን። አሜን።